ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንዴት ናችሁ? ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ፕሮግራማችን በታሪክ እጅግ አስከፊ ስለተባለው አንድ አመት እናስቃኛችኋለን። ምድር ከተፈጠረች 7000 ገደማ ዓመታት ቢሆኑም አንዱ አመት ብቻ በታሪክ እጅግ አስከፊ ተብሎ መመዝገቡን ስንቶቻችሁ ታውቃላችሁ? ከኛ ጋር ልትቆዩ ከወደዳችሁ 536 ዓመተ ምህረት ምን አይነት መዓት ምን አይነት መቅሰፍት ተፈጥሮበት እጅግ አስከፊ ተብሎ በታሪክ እንደተመዘገበ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ታሪኩ እንዲህ ነው። በአምስተኛው መቶ ክፍለ ዘመን አጋማሽ በ536 ዓመተ ምህረት በባዛንታይን ግዛት እጅግ ታዋቂ ለሆነው ጀነራል የወታደራዊ አማካሪ ሆኖ ሲሰራ የነበረው የታሪክ ተመራማሪው ቤሊሳይረስ ከአለቃው ጋር በአውሮፕላን ወደ ሲሲሊ ሲጓዝ ስለተመለከተው ነገር እንዲህ አስፍሯል። ሰማዩ በጭጋግ ተሸፍኗል። የተለያዩ ብናኞች አየሩን ሞልተውታል። ፀሐይም ያለ ወትሯ እንደ ጨረቃ ሁሉ ሙቀት የሌለው ብርሃኗን ወደ ምድር መላክ ጀምራለች በማለት አስፍሯል። በእርግጥ በወቅቱ የተከሰተውን የፀሐይ ግርዶሽ ያስተዋለው እሱ ብቻ አልነበረም። በባዛንታይን ሌላኛው የታሪክ ጸሐፊ የነበረው ሚካኤል ሶሪያዊ የተባለ ግለሰብ በዚህ ሰዓት ስለተፈጠረው ነገር እንዲህ ሲል በማስታወሻው ላይ አስፍሯል። ፀሐይ ጨለመች። ጨለማዋም ለ18 ወራት ያህል ቆየ። በየቀኑም ለ4 ሰዓታት ያህል ብቻ ብርሃን ይታይ ነበር። ብርሃኗም እጅግ ደካማ ጥላ ነበር። በ536 ዓመተ ምህረት በሰዎች ላይ አስከፊ መከራ እንዲወርድና በተለያዩ የዓለም ክፍሎች እጅግ በርካታ የሰው ሕይወት እንዲጠፋ ምክንያት የሆነው ነገር ምንድነው? መነሻው በአይስላንድ ወይም ሰሜን አሜሪካ የተከሰተው ግዙፍ የእሳተ ገሞራ ፍንዳታ ሲሆን ከፍተኛ አመድ ወደ አየር በመለቀቁ የፀሐይ ብርሃንን መዝጋት የቻለ ከባድ የእሳተ ገሞራ ግርዶሽ ተከስቶ ነበር። ሳይንቲስቶች እንዳረጋገጡት ለዚህ ጭጋግና የፀሐይ ግርዶሽ መነሻ ምክንያት የሆነው በወቅቱ በአይስላንድ የተከሰተው የእሳተ ገሞራ ፍንዳታ ነው። ይህ ፍንዳታ በሰሜን አሜሪካ አካባቢ የተከሰተ ሲሆን አብዛኛውን የዓለም ክፍል በጭጋግ እንዲሸፈንና 2 ዓመት ለሚጠጋ ጊዜ የፀሐይ ግርዶሽን እንዲያስተናግድ አድርጓል። ይህ አቧራና አመድ ወደ ሰማይ በመውጣት ጭጋግና ደመና ሰርቶ የፀሐይ ብርሃንን በመጋረዱ ፀሐይ ወደ ምድር እንዳትደርስ ስላደረጋት የዓለም የሙቀት መጠን በከፍተኛ ሁኔታ ቀንሷል። ታዲያ ይህን ግርዶሽ ተከትሎ በምድራችን እጅግ በርካታ ቀውሶች ተከስተዋል። ከነዚህ መካከል አንዱ ከፍተኛ የሆነ የምግብ እጥረት ነው። ባዮሎጂ እንደሚያስተምረን ተክሎች ለእድገታቸውና ለህልውናቸው የፀሐይ ብርሃን ያስፈልጋቸዋል። ስለዚህ ቢያንስ ለአንድ አመት ያህል ቀጥተኛ የፀሐይ ብርሃን ባለመኖሩ በዓለም ዙሪያ የተመረተው ሰብል እንዳያድግ ስላደረገው ከፍተኛ የምግብ እጥረት ኋላም ላይ ረሃብ ተከስቷል። ፀሐይ ማለቂያ በሌለው ደመና ውስጥ ስትዘጋ የምድር የሙቀት መጠን ከኔጌቲቭ 1.6 እስከ 2.5 ዲግሪ ሴልሺየስ ድረስ ቀንሷል። በዚህ ወቅት የእህል እጥረት አየርላንድን ጨምሮ በርካታ የዓለማችንን ክፍሎች አዳርሷል። በሌላ በኩል በአየሩ ላይ የተለቀቀው ይህ የእሳተ ገሞራ ብናኝ ሌላ መቅሰፍት ይዞ መጣ። በ536 ዓመተ ምህረት ህይወታቸውን ለማቆየት ከረሃብ ጋር ሲታገሉ ለነበሩት ለነዚህ ምስኪን ሰዎች አስከፊው ነገር አየሩን የሞላው የእሳተ ገሞራ ብናኞች አልነበረም። ይልቁንም በቫይታሚን ዲ እጥረት በሽታ የመከላከል አቅማቸው ለተዳከሙት እነዚህ ሰዎች ወረርሽኝ ገብቶ ህይወታቸውን ይቀጥፈው ጀመር። ማንም ሰው ከዚህ ወረራ ነፃ አልነበረም። ከዝቅተኛ የኑሮ ደረጃ ላይ ከሚገኙ ማህበረሰብ እስከ ንጉሠ ነገስቱ ቤተ መንግስት ድረስ ሁሉንም አዳርሷቸዋል። ታዲያ ህይወታቸውን ለማስቀጠል ከረሃብ ጋር ለሚታገሉት ለነዚህ ምስኪን ሰዎች ብቸኛው አስከፊ ነገር ፀሐይን የጋረዳት አቧራማው መጋረጃ ብቻ አልነበረም። ይልቁንም ቸነፈር ገብቶ
በቫይታሚን ዲ እጥረት በሽታ የመከላከል አቅማቸው የተዳከሙ እነዚህ ምስኪን ሰዎችን ሕይወት ይቀጥፍ ጀመር። ማንም ሰው ከዚህ ወረራ ነፃ አልነበረም። በዝቅተኛ የኑሮ ደረጃ ላይ ከሚኖሩ ማህበረሰብ እስከ ንጉሠ ነገሥቱ ቤተ መንግስት ድረስ ሁሉንም ጠራርጓቸዋል። ወረርሽኙ በግለሰቡ የእጅ መዳፍ ላይ ቁስል መሳይ ነገር በመፍጠር ጀምሮ እያደገ በመሄድ የሰውነቱን የተለያዩ ቦታዎች በማሳበጥ አንድ እርምጃ መራመድ እስኪያቅተው ድረስ አሳስሮ ይዘዋል። ከዚያም እየፈነዳ በመግል መልክ ይወጣል። ወረርሽኙ ከቁጥጥር ውጭ በመሆኑ ከተማዋ መሽተት ጀመረች። የአስክሬን ክምርና ታመው በየቦታው የወደቁ ሰዎች ሽታ ከተማዋን አከረፋት። በዚህ ወቅት የሟቾቹ ቁጥር በመብዛቱ ምክንያት መቅበር ስላልተቻለ መሬቱን ለማስለቀቅ ሲባል ብቻ አስክሬኖችን ገለል የማድረግ ሀሳብ ተጀመረ። በወቅቱ ብዙ የቀብር እቅድም አቅምም ስላልነበረ አስክሬኖች ከከተማው እንዲወጡ በንጉሱ ትዕዛዝ ወጣ። ይህ አዋጅ ግን ከጥቅሙ ይልቅ ጉዳቱ ማመዘኑን የተረዱት እጅግ ዘግይተው ነበር። በወቅቱ ብዙ የቀብር እቅድም አቅምም ስላልነበረ አስክሬኖቹ ከከተማው እንዲወጡ በንጉሱ ትዕዛዝ ወጣ። ታዲያ ይህ አዋጅ ከጥቅሙ ይልቅ ጉዳቱ ማመዘኑን የተረዱት እጅግ ዘግይተው ነበር። ምክንያቱም ጤነኞች የደከሙ ሰዎችን ከከተማው የማስወጣት ኃላፊነት ስለነበረባቸው እጅግ በርካታ ቁጥር ያላቸው ሰዎች በዚህ ወረርሽኝ ተጠቁ። በዚህ ወረርሽኝ ምክንያትም 50 ሚሊዮን ገደማ የሚጠጉ ሰዎች ሕይወታቸው ማለፉ በታሪክ ተዘግቧል። የ536ቱ የመከራ ዓመት በአውሮፓም ሆነ በሰሜን አሜሪካ ብቻ የተወሰነ አልነበረም። ይልቁንም ቻይናን ገብቶ ያምሳት ጀመረ። በዚህ ዓመት ከቻይና ሰማይ ላይ በእጅ ሙሉ የሚጨበጥ አቧራ በዝናብ መልክ መውረዱ ያልተለመደ ነገር ነበር። በቻይና የሚገኘው ናንሺ የተባለው የ6ኛው መቶ ክፍለ ዘመን ዜና መዋዕል ቢጫ አመድ የሚመስል ነገር ከሰማይ መውረዱን ዘግቧል። ይሁን እንጂ ይህ የቻይና የአየር ንብረት ለውጥ ገና ጅማሮ ብቻ ነበር። በቻይና በበጋ ወቅት የማያቋርጥ በረዶ ስለመዝነቡና በክረምት ወቅት ደግሞ ፀሐይ ስለበረታበት የአየር ሁኔታ በሰፊው ተዘግቧል። የበጋ ሰብሎች በከፍተኛ ሁኔታ በመውደማቸው በአብዛኛው በቻይናና ሌሎች የእስያ ከተሞች ይኖሩ የነበሩ ህዝቦች ለ2 ዓመት በዘለቀው ገዳይ ረሃብ ለስቃይ ተዳርገዋል። በዚህም ከአጠቃላይ የህዝብ ቁጥሩ 70 ወይም 80 በመቶ የሚሆነው ህዝብ ህይወቱ እንዳለፈ በታሪክ ተዘግቧል። በአጠቃላይ በ536 ዓመተ ምህረት በተከሰተው የእሳተ ገሞራ ፍንዳታ አውሮፓና ቻይናን ጨምሮ በተለያዩ የዓለማችን ክፍሎች የፀሐይ ግርዶሽ፣ የሙቀት መቀነስ፣ የምግብ እጥረት፣ ረሃብ፣ ቸነፈርና የመሳሰሉ ነገሮችን በማስከተሉና በእነዚህም ሳቢያ ህይወታቸው ያለፈ ሰዎች ቁጥር በትክክል ባይታወቅም በ1349 ዓመተ ምህረት የአውሮፓ ግማሽ ያህል ህዝብን የቀጠፈው ጥቁር ሞት ከተባለውና በ1918 ከ50 እስከ 100 ሚሊዮን ህዝብ ከፈጀው ጉንፋን መሰል ቫይረስ ሁሉ እንደሚልቅ ጥርጥር የለውም። ውድ ተመልካቾቻችን የሰው ልጅ በህይወት ለመኖር እጅግ አስከፊ ጊዜ የነበረው የትኛው ነው በሚል ርዕስ ያቀረብንላችሁ ፕሮግራም ይህን ይመስል ነበር። እናንተስ ካያችሁት ከሰማችሁት ተነስታችሁ ከዚህ የባሰ አስከፊ ጊዜ አለ ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት መስጫው አስቀምጡልን። በቀጣይ በሌላ ፕሮግራም በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ